አውይ ኧረ ዝም በሉ በእናታችሁ። የሆነ ነገር ሊያረጋት ነው ማረ። የሆነ ነገር አንስሎ አኪሉ ጨርሶ እኮ ወይኔ ጉዴ! በቃ ህይወቷ ዛሬ አልቋል። እውነት እቺ ነገር ብትሆን ማለት ነው ማብረታ ተያቂ። ኧረ በእናትሽ አስጫት እቴ። ኧረ ባትሄዱ ጥሩ ነበረ። ህግ አለ ባክሽ፣ ወደ ህግ አለ። እስር ቤት ያስገቧታል። የሆነ ነገር ብትሆን ህግ ቤት ያለው እስር ቤት ነው የሚያስገቡት። ውጭ ከዚህ እናትሽ ትቃጠል፣ እናትሽ ትርሞት፣ ሸርሙጣለኝ። ውጭ ከዚህ እቴ ተረጋጊ እቴ። ዛሬ ቀን ምንድን ነው የምንረጋገው? ዛሬ ቀን ዝም በይ እስኪ አሁን እንትን በይ። የሚያለቅስ ሞጅን አትላኩብን። ቤተ ይዘጋል። በእግዚአብሔር ቤተ ይዘጋታል። አትላኩ ሞጅ። ከፈለጋችሁ እርዱ፣ ሼር አርጉ፣ ለአብሪሽ ሼር አርጉ፣ ለየበይላ ለሌሎቹ ሼር አርጉ፣ ለሄርሜላ ወንድም ለመሲ ለማርቲ ሼር አርጉ። አትላኩ። እዚህ ጋር ኢንቦክስ የሚያለቅስ ኢንቦክስ አትላኩ። መፍትሄ አይደለም። ምንድነው የቡዜ ቁጥር ወይም ደግሞ የሄርሜላ ቁጥር ማትልክልኝ? ፈቲ አንዴ ስሜ የሁለታቸው አንድ ቁጥር ላኪልኝ። እኔ ካርድ አለው ደውላቸው ነው አልኩሽ እኮ እናንተ ማለት ነው። እዚህ ጋር መፍትሄ አይሆንም። መፍትሄ ፈልጉ ፕሊዝ። ወይ ከሞቶች በኋላ ሲጀመር እኮ ማንም አይደርስበት። ዘበሩበት ጠይቁ። ለመሞት አይደለም ውዴ፣ አይደለም መገናት፣ አይደለም አንቺ ያርጋትን የሚያለቅስ ሞጅን አትላኩ ጋይስ። ጤነኛ አይደላችሁም እንደ የማያለቅስ ኢንቦክስ አትላኩ። ቤቴ ይዘጋታል። ያለን በጣም ተባበሩ። ሼር አርጉ። ለአቤል አብርሽ አይደለም በቅርጽ ላኩላቸው። በቃ ለምን አትሰጪኝም? አጽፊልኝም። ፋቲ አንዴ ምንድን ነው ተቸገሪና ስጫት ወይም እኔ ላኪልኝ። ከሁለት አንዳችን። ፋቲ ሁሌ ስልክ የለሽም ማሬ ድምየው እንዴት ኮሜንታታለብም? እንዴት ዛሬ ትሸወዳለች? ለምን ትሄዳለች? ጥሩ ነበረ። ይቅርብኝ ብላ ብትሆ ችግር የለም። እንደው የሆነ ነገር አስነክቷት ነው ማሪ፣ የሆነ ነገር አስነክቷት ነው ልጅቷን። ምን ሆናችሁ? የሄደች ብትደውል እኮ ጥሩ ነበረ። አሁን እኮ የሆነ ነገር አስነክቷት እስቀጥቡ አርጋ ቤትስ ይዟት ብሄድ እኮ የሄደች ለአብርሽን በራሱ ብትደውል ጥሩ ነበረ። ለአብርሽ አያስደውላትም። ቲጂ ቆይ አንዴ ሲሙ። እዚህ ጋር አብርሽን ፎሎ ያደረጋችሁ በሙሉ ለአብርሽ ደግማችሁ ሼር አርጉ። ለአቤላ ደግማችሁ ሼር አርጉ። አንድ ሰው ራሱ ቲክቶክ እኮ ሜንሽን ያደርጋል። ቲክቶክ ሰርቶ ሜንሽን ቢያደርግለትስ አንድ ሰው ዛሬ ምን ጉድ ነው? በምን ቀን ይኸው ከእነዚህ ጋር የተገናኘችው በምን ቀን ይሆን? በእናትሽ ወይኔ ፈጣሪ። እሱ የራሱ ጉዳይ፣ እሱ ወዶ ፈቅዶ ነው የተገናኘው። ዛሬም ነገር እሱ ችግር የለም። እሱ መጀመሪያ እያደረገው ነው የወሰደው። ማሬ ስለ እሱ አታወሩ፣ ስለ እሱ አውሩ፣ ስለ ልጅቱ አውሩ። መፍትሄ እንዴት እናገኛለን? አሁን መፍትሄ ከማን እናገኛለን? ቡዚ እንኳን ደምጣ ብትደርስላችሁ እናወራ። አሁን እኮ ምን እናገኛለን? ታሳዝናለች። ጌታን ታሳዝናለች። ትላንትናም ሄደዋል። ትላንትናም ሎጥ ዛሬም ሎጥ ብሎ የሚሄደው ምን እንደፈለገ ራሱ ያውቃል። ግን እቺ ልጅቷ እኮ ምንም ባላወቀችበት እሷ ሆነች ከተጎዳች ስለሱ ገደል ይግባ። ስለ እሱ እኮ ችግር የለም እኮ እሱ መጀመሪያው ያደረገው ነው። ስለ እሱ ገደል ይግባ፣ የራሱ ጉዳይ ነው። ስለ እሱ ገደል ይግባ፣ ራሱ ጉዳይ ነው። እኛ እኮ ስለ እሷ ነው። አንድ ሰው ስለ አብርሽ አታወሩ። ስለ አብርሽ ስለ እሷ ነው የምናወራ። እሷ እንዴት እንደሆነች ብታይ
ለምን ሲጠራት ትሄዳለች? ቆይ የኔ እናት እኔ እኮ የገረመኝ እሷ እንዴት እንደሆነች ልቧ እንዴት እንደተጠረጠረ ጌታ የማርቲ ስልክ የለው ለክተዋል ሰላም እያለ ምን እንደሆነ። አረ የማርቲ ራሱ የላችሁም እንዴ? የማርቲ ስልክ ማርቲ ስልክ የለም የለም፣ ምንም የለም። ከማንም ስልክ የለኝም። እኔ ኢንቦክስ ነው የሚያወራችሁ። ያ ረቢ አላህ ተድረስላት። ያ ይሻላል። ዛሬ ያ ረቢ ተደስተን እንዴት ነው ሲቲ እሱ እኔ እኮ ፈቲያ ላኪልኝ ብያታለሁ እኮ ላኪልኝ ብያታለሁ። እኔ ካዳለኝ ላኪልኝ ብያታለሁ። እኔ ማውጣት አልቻልኩም። እንዴት እንደምልክራ ገባኝ። ፈቲ ምን ሆነሽ ነው? እዚህ ላይ ጻፍ ከስር ነው አስቀምጪ። እንትኑ ላይ ውጪና ትገባለሽ። ቤቷ ይገለበጣሉ እኮ ሲቶሪ ውጪና ትገባለሽ። ቁጥሩ ብቻ ላኪልኝ። እኔ ብቻ ልጅቷ ከዛ ሳትወጣ ፋይልሽን ተጫኝና ቴሌግራም ውስጥ ግቢ። ፋይልሽን ተጫኝና አስወጣሽም እንደዛ። አዎ እንደዛ አድርጊ ውጪ። ስልክ ላይ አለ፣ በሌላ ስልክ ነው ያለኝ ቁጥሩ ማለት ነው። እንዴት ነው ማውጣት የምሰጥሽ? እንዴ ልስጥሽ? ግራ ገባኝ። እዚህ ጋር ላጋኒ ንገራት። እዚህ ጋር ንገራት። በኢሞ ምናምን ልክላት ነው። በኢሞ ምናምን ትናገሪ ወይ በዋትስአፕ እዚህ ጋር ንገሪኝ። እኔ ሁለት ስልክ ነው ያለኝ ማሬ። በዋትስአፕ ወይም በኢሞ ላኪላት። አሁን ነው ፖስቱ ወይ መቼ ነው? መቼ ዛሬ ላኪልኝ ብዬሻለሁ ውዴ። ዋትስአፕ ሀይ ብዬሻለሁ። ቮይስ አረኩልሽ ውዴ። አይደለም አሁን እኔ መላክ አልቻልኩም። እኔ ሌላ ሰው ሌላ ከላይ እኔ ብቻ ስነካው ብቻ ነው የገባው። ጫን አድርጊና ሼር አድርጊልኝ። እሺ ወይኔ ጫን አድርጊ፣ ዋትስአፕሽ ላይ ጫን አድርጊና ሼር አድርጊ። ወደ ዛሬ ምን አይነት ጉድ ነው? በኢየሱስ እኔ ድረስላት አምላኬ። እኔ የፈራሁት ግን ለኤርሜላ በሌላ ሰው አስቆሞ እንዳያስደፍራት ነው የፈራሁት። ኧረ ራሱ ነው የሚደፍረው እንጂ ሌላ አይደፍርም። ማን ይለቀዋል? በሌላ ሰውም ሆነ እሱ ቪዲዮ ታይቷል አይደለ? እሱ ነው የሚያዘው። ማን እች ልጅ አንድ ነገር ብትሆን ከሱ ራሱ ቪዲዮ ይቀርጻል። በሌላ ሰው ራቁት አስቆሞ ቪዲዮ ይቀርጻል። ይኸው ከሱ ጋር አገኘሁት ነው የሚያስደርጋል። እናንተ ለአቤላ ለምንድን ሼር ማታረጉ? ለአቤላ ሼር አርጉ። እናንተ እዚህ ጋር ያላችሁ ደግማችሁ ለአቤላ ሼር አርጉ። ይመጣል። እናንተ ወንድ ያዳምጡ። እናንተ ምን ሆናችሁ? ወቅዳ ፈቅዳ ሄደች ሴትዮ። ለምን መረገጥ? 10 ጊዜ ትረገጣ። ለምን ሄደች?